ሰላም የሀገሬ ልጆች እንደምን አላችሁ? በዛሬው የአፋን ኦሮሞ ትምህርታችን የምንመለከተው ካፕልድ አክሽንስ ወይም ጥምር ድርጊቶች በአፋን ኦሮሞ እንዴት ይገለጻሉ የሚለውን ሁለት ፓተርኖች እናያለን፣ ሁለት አካሄዶችን እናያለን። አንዱን ዛሬ እናያለን። በምሳሌ እንጀምራለን። ፈኬኛ ምሳሌ ማለት ነው በአፋን ኦሮሞ። ሁለቱን ግሶች እንውሰድ፣ ፊጉ እና ዱፉ። እንግዲህ ዛሬ እንድንነጋገር የፈለኩት እየሮጥኩ እየመጣው እየሰራው እየበላው እየጠጣው እየሄድኩ እያደረኩ እየሰማው እንደዚህ አይነት ኮንቲኒቲ ያላቸው አገላለጾች በአፋን ኦሮሞ እንዴት እንደሚባሉ እና ፓተርናቸውን ማየት ነው የፈለኩት። ስለዚህ ሁለቱን ግሶች እንውሰድና በምሳሌ እንመልከታቸው። ፊጉ መሮጥ ነው፣ ዱፉ መምጣት ነው። አሁን ያልኳቸው አይነት አገላለጾች የሚገለጹት በመጀመሪያው ድርጊት ነው። ሁለተኛው ድርጊት በዚህ ምሳሌ ዱፉ ማለት ነው። depending on the time adverb and context appropriate tense ሊወስድ ይችላል ማለት ነው። የመጀመሪያው ግን ተመሳሳይ ፓተርን ነው የሚኖረው፣ አብረን እናየዋለን ማለት ነው። እየሮጥኩ እመጣለሁ ለማለት አኒ ፊጋናን ዱፋ ይሆናል። እኛ እየሮጥን እንመጣለን ለማለት ኑቲ ፊጋኔ ዱፍና። እናንተ እየሮጣችሁ ትመጣላችሁ፣ ኢሲን ፊጋኔ ዱፍቱ። አንተ እየሮጥክ ትመጣለህ፣ አንቺ እየሮጥሽ ትመጫለሽ ለማለት አቲ ፊጋኔ ዱፍታ። እነሱ እየሮጡ ይመጣሉ ማለት ከፈለጋችሁ ኢሳን ፊጋኔ ዱፉ። እሱ እየሮጠ ይመጣል ለማለት ኢኒ ፊጋኔ ዱፋ። እሷ እየሮጠች ትመጣለች ለማለት ኢሽን ፊጋኔ ዱፍቲ ይሆናል ማለት ነው። እንግዲህ ለሰባቱም ተወላጠ ስሞች እንደምትመለከቱት የመጀመሪያው ግስ ፊጉ የሚለው ፊጋ ወደሚል ቅርጽ ተቀይሯል። ያ ማለት ላስት ቫውሎቹ ደብል ዩስ ኢን ፊጉ ማለት ነው ወደ አ ተቀይረዋል። ደብል አ ፊጋ ሆኗል ማለት ነው። እንደዛ ሲሆን እየሮጥኩ እየሮጥን እየሮጣችሁ እየሮጥክ እየሮጡ እየሮጠ እየሮጠች የሚለውን ትርጉም ይሰጠናል። ሌላ ግስም ብንወስድ ተመሳሳይ ቅርጽ ነው የሚኖረው ማለት ነው። ሁለተኛው ዱፉ የሚለው ግን we used it in the simple present tense form ማለት ነው። እንግዲህ the simple present tense form of the verb ዱፉ with respect to አኒ ነን ዱፋ ነው የሚሆነው፣ እመጣለሁ ማለት ነው። ለኑቲ ንዱፍና እንመጣለን ነው የሚሆነው። ለኢሲን ንዱፍቱ ትመጣላችሁ ማለት ነው። ለአቲ ንዱፍታ ትመጣለህ ትመጫለሽ። ለኢሳን ንዱፉ ይመጣሉ። ለኢኒ ንዱፋ ይመጣል። ለኢሽን ንዱፍቲ ትመጣለች ማለት ነው። ሌላ አይነት ቨርብ ፎርም ሊሆን ይችላል እንደ ኮንቴክስቱ ማለት ነው። መጨረሻ ላይ አንድ እንደ ሲምፕል ፓስት እናያለን ከፎርሙላው በኋላ። አሁን እንደዚህ አይነት አገላለጾች በፎርሙላ እንዴት ሊቀመጡ እንደሚችሉ ፎርሙላው ይሄ ነው። ፎርሙላችን ስቴትመንቱ እናንተ ታነቡታላችሁ። ቢኤም ጋዛ ሲደመር ጂ1 ወይም ጂ2 ወይም አደር አፕሮፕሪየት ቴንስ ይሆናል ማለት ነው ፎር ዘ ሰከንድ አክሽን። የመጀመሪያው አክሽን ግን ሩት ቨርቡን ጀስት ላስት ቫውሎቹን ደብል ዩስ ወደ አ ስንቀይረው ጋዙ የነበረው ጋዛ ይሆናል ማለት ነው። ስለዚህ ቅድም ባየነው ምሳሌ መሰረት ቢኤም ማለት ፕሮናውኖቹ አኒ፣ ኑቲ፣ ኢሲን፣ አቲ፣ ኢሳን፣ ኢኒ፣ ኢሼን ይሆናል ማለት ነው። ጋዛ ማለት እንግዲህ ፊጋ ብለን ያየነው ማለት ነው። ፊጉ ወደ ፊጋ ሲቀየር ጋዙ ወደ ጋዛ ተቀየረ ስንል በፎርሙላው ፊጉ ወደ ፊጋ ተቀይሯል ማለት ነው። ጂዋን እንግዲህ simple present tense form of the verb with respect to each pronoun ማለት ነው። በምሳሌ 1 እንደተመለከትነው የዱፉ simple present tense with respect to each pronoun እንደተመለከትነው ማለት ነው። ጂ2 እንግዲህ simple past tense ሊሆን ይችላል second action depending on the context ማለት ነው። አንድ ምሳሌ እናያለን በኋላ። እንግዲህ ቢኤም ፕሮናውን በመቃ ማለት ነው። ጋዙ root verb ነው with last consonant z። ጂ1 simple past tense ነው። ጂ1 simple present tense ነው። ጂ2 simple past tense ነው ማለት ነው። ሁለተኛ ምሳሌ እኔና የዛሬውን ትምህርት እንጨርሳለን። ፊጉ መሮጥ ነው። እንግዲህ ቀደም እንዳልኳችሁ ዱፉ መምጣት ነው።
የመጀመሪያው ፊጎ የሚለው በተመሳሳይ ትርጉምና በተመሳሳይ ቅርጽ እንጠቀምበታለን። ግን ኡፉ የሚለው እንደ ሲምፕል ፓስት ሲሆን ትንሽ ለየት ያለ ትርጉም ይሰጠናል ማለት ነው። ያለፈ ጊዜ ይሰጠናል ማለት ነው። አኒ ፊጋን ኡፌ እየሮጥኩ መጣሁ። ቅድም አኒ ፊጋን ነን ኡፋ እየሮጥኩ መጣለሁ ነበር በምሳሌ እንዳያየን። አሁን ደግሞ እየሮጥኩ መጣሁ ይሆናል ማለት ነው። ስለዚህ ፊጋን ኡፌ ይሆናል ማለት ነው። እንግዲህ ኡፌ the simple past tense form of the verb ኡፉ with respect to አኒ ኤ ብሎ ነው የሚጨርሰው። ኡፌ እንግዲህ ኤ ብሎ ከጨረሰ አንድ የአፋን ኦሮሞ ግስ ፓስት ቴንስ ነው የሚያመለክተው። for all pronouns except ኢሲንና ኢሳን፣ ለኢሲንና ለኢሳን አን ብሎ ነው የሚጨርሰው ፓስት ቴንስ ማለት ነው። አን ብሎ ነው የሚጨርሰው። ስለዚህ እየሮጥን መጣን ለማለት ኑቲ ፊጋ ዱፍኔ ይሆናል ማለት ነው። እየሮጣችሁ መጣችሁ ለማለት ኢሲን ፊጋ ዱፍተን እየሮጣችሁ መጣችሁ። እየሮጥክ መጣ እየሮጥሽ መጣሽ ለማለት አቲ ፊጋ ዱፍቴ እየሮጡ መጡ ለማለት ኢሳን ፊጋ ዱፈን ይሆናል ማለት ነው። እየሮጠ መጣ ለማለት ኢኒ ፊጋ ዱፌ ይሆናል ማለት ነው። እየሮጠች መጣች ማለት ከፈለጋችሁ መጣች ዱፍቴ ነው አይደለ? ኢሻን ፊጋ ዱፍቴ ይሆናል ማለት ነው። እንግዲህ በሲምፕል ሰከንድ አክሽን ሲምፕል ፕሬዘንት አየነው። ፊጋን ነን ኡፋ ሲምፕል ፓስት አየነው። ፊጋን ኡፌ ለሌሎችም በተመሳሳይ ሌላም አፕሮፕሪየት ትዕዛዝ ሊሆን ይችላል ወይም አደር verb form in the second action መጠቀም ትችላላችሁ። ለምሳሌ እየሮጥኩ ስለመጣው ደከመኝ። አሁን እየሮጥኩ መጣለሁ አይተናል። እየሮጥኩ ስለመጣሁ ማለት ከፈለጋችሁ አኒ ፊጋ ዋነን ዱፌፍ ነደደበ ይሆናል ማለት ነው። ዋነን ዱፌፍ እንግዲህ ዱፌ ሲምፕል ፓስት ነው፣ ግን ኤፍ ሰፊክስ እናደርግበት ስለመጣው ይሆናል ማለት ነው። ፊጋ ዋነን ዱፌፍ ነደደበ እየሮጥኩ ስለመጣው ደከመኝ። እየሮጥን ስለመጣን ደከመን ማለትም ከፈለጋችሁ ኑቲ ፊጋ ዋን ዱፍኔፍ ኑደደበ ይሆናል ማለት ነው። እየሮጥን ስለመጣን ደከመን ይሆናል ማለት ነው። እንግዲህ ሌሎችንም verb forms for the second action መውሰድ ትችላላችሁ። መጽሐፉ ላይ ተጨማሪ ምሳሌዎች ታገኛላችሁ። የዛሬውን ትምህርታችን በዚህ ጨርሰናል። በሌላ ኦዲዮ ቪዲዮ እስከምንገናኝ ነገ ቲነፍቱ